እኔ በጭራሽ ማመን አልችልም። አቶ በላይ ተመልሰዋል። አቶ በላይ ተመልሰዋል። እኔ አቶ በላይ ሳይ ማለት ነው ሳቄን የተመለሰው በጣም በቃ ከምነግራችሁ በላይ በቃ ሳቄን የተመለሰው አቶ በላይ ሳይ ማለት ነው። ታስታውሳላችሁ የዳኒ ሽምግልና ጊዜ፣ እንደገና ደግሞ የጽጌ ባለሀብቱ የመጣበት ጊዜ ምናምን በቃ እኔ አቶ በላይ እዛኔ በቃ ጦሽ እያደረጉ ነበር ሲያስቁኝ የነበሩት እና አቶ በላይ ተመለሱ ብላችሁ ታምኑኛላችሁ? አቶ በላይ ተመልሰዋል። በቃ እኔ ማመን ከብዶኛል። በቃ አቶ በላይ ስላየኋቸው ነገራችን ላይ መጀመሪያ እስኪ ሰላም ናችሁ? ምን መጀመሪያ በጽጌና በዳኒ ሪያክት ማድረግ ያቆምኩበትን ምክንያት ልንገራችሁ። አንደኛም ነገር የእነሱ ያው ቪዲዮ መዘግየት በጣም ብዙ ኦዲየንሱን መያዝ አልቻለም እና በቃ ልክ እንደነ እንትና እንደነ አብርሃም እንደነ ሃይሚ ኮንቲኒስሊ አይደለም። ሁለተኛ ነገር ደግሞ ማለት ነው እንደዚህ አይነት አዝናኝ ነገሮችን እንያየን ከዛ ልክ እነሱን ላይ ሪያክት እያደረግን ተጣሉ ብለን ሳናበቃ ቲክቶክ ላይ ገብቶ አብረው ጌም ሲጫወቱ ስናይ በጣም ሼም ይዘኛል እና ያስበላሉ እና ስራቸው ላይ ትወናቸው ላይ ያለው ነገር ላይ በጣም ፐርፌክት እና ምርጥ ሆኖ ሳለ ነገር ግን እንትን ይሉላሉ። በቃ ቲክቶክ ላይ ሄደው ዩቲዩብን ይተውትና ቲክቶክ ላይ ታዮቻላቸው አብረው ጌም ሲጫወቱ እንደዛ ተደባድበውና ተጣልተው የነበሩ ልጆች እና በዛ ምክንያት ነው። አሁን ግን ኮንቲኒስሊ እኔ አቶ በላይ ስለመጡ ብቻ በጣም በቃ ስሜቴ ተነክቷል። ደስተኛ ሆኛለሁ። ቀጥታ ወደ ቪዲዮ ነው። እስካሁን ባለው ነገር እኛ ምንም ለእኛ መደበቅ የሌለበት ነገር ነው። የእናንተና የዳኒ ምን ነው ያንቺና የዳኒ ነገር እኛ ካልገባንበት ማንም ይገባበት። ከዚህ በፊት ሁለቴ ሶስቴ መሰለ። እስቲ ያለውን ነገር ደግሞ እናውራ። እኛ ሳድገንሽ ከእናንተ ቃል መች ወጣሁ። እኔ ምን ልበል? ያው እኔና ዳኒ እንደተጣላን ይታወቃል። በመሀላችን ብዙ አለመግባባት ስለተፈጠረ እና እሱንም ለማስታረቅ ሞክረናል። እሱንም ክትትላችንን ለመሙላት ሞክረናል። ግን ያው አልተሳካም። ያው ሰው ሁሉ አብሮ እንደሆነ ሁሉ አብሮ መለያየትም ይኖራል። እንግዲህ እሱን ሁሉ አምነን ተቀብለን እናያለን። ያው እናው ዳኒ የእናንተ መለያየት 9 ዓመት ሙሉ እኮ ተለያይተናል አየን። ማለት የምር ተጣልታችሁ እንደነበር የሆነ ጊዜ ሰምቼ ነበር፣ ግን በዚህ ደረጃ ግን አልነበረም። የአሁኖቹ ግን በጣም የሚያሳስቁ መጣላታቸው፣ የምትነቋቆሩት ነገር ያዝናል። ዳኒ እኮ አዎ እሱ በነገሮቹ እንደተስማማ የነበሩት ነገሮች በሙሉ ስህተቶችም እንዳሉበት ያሉ ነገሮች እንዲስተካከሉ በማሰቦችን ወጥቶ ያው ትክክል ያሉ ነገሮች እንደነበሩ እንጂ እናንተ መጀመሪያውንም ሽምግልና ተልካችሁ ሁለቱ ምን ደረሰ? ተጋባችሁ አልተጋባችሁ? እናንተ ከሄዳችሁ በኋላ እኮ በጣም ብዙ ተአምር ተፈጥሯል። ጽጌ ሌላ ወንድ ይዛለች፣ ዳኒም ማስረግዟል። በጣም ብዙ ነገሮች ተፈጥሯል። በኋላ ላይ ደግሞ እርግዝናው ፌክ ነው ተባለ እንጂ በጣም ብዙ አስቸግረው ነበር እኮ አቶ በላይ። እርሶ አንድ ጊዜ መተናናትና ባሽ ቤት መተናል አይደለ? የነበሩ ነገሮች በሙሉ ትክክል አልነበሩ። አሁን ደግሞ የእናንተ ፍቅር ደግሞ እኛ ምናልባለን ለአካባቢያችን እናንተ ተምሳሌ ነበራቸው። እንደዚህ አላለም። የእናንተ ሰላም ለአካባቢያችን ጸጥታ ማጻር አሁን እሱን ነገር በመስተካከል እኔ እና እሱ ተነጋግረን ጨርሰናል እኮ። ዝም ብሎ ነው ያለፋችሁ። አይ ተነጋግረናል እና እሱ
ተነጋግረን እኮ ሌላ ነገር ብቻችን መነጋገር የምትፈርሱት ነገር እዚህ ውስጥ የነበሩ ነገሮች በሙሉ አሁን እኛ እንደ ሽማግሌ እንዳሳደግናችሁ እንደ ልጅነታችሁ እኛ ባለንበት ቁጭ ብለን እንነጋግረናችሁ መፍታት የሚፈልገውን ነገር እንፈታለን። አንቺ ነገሩን የመጡት ከዛ ደግሞ ለሚልኳቸው የመጡት እኛ በጣም ብዙ ነገሮች በመሆናችሁ ሰላም እንዲፈጠር ፈልገን ነበረ። አንቺም እሱም ነበራችሁ አክብረንሽ ጉዳይ ላይ ተካተዋል። ከዚህ በኋላ አይናችንን ከእናንተም ላይ አናነሳም። የአቶ በላይ እርቅ ካልተሳካ ብዙ ጉር ነው የምናወጣው። በጣም ጥፋቱን አውቆ ትልልቅ ሰው ይኳል አይደል? ስንት ያንተ ጊዜ ማክበራሽ በቃ ሰላም መፈጠር ካለ ሰላም ይፈጠር። እሱ ጥፋቱ ካለ በዚህ ልክ እንደስተዋለን። ጥፋት ካለበት ካሳው መንከባከብ ቆይ እኔ ልደውልለት እና ላውራው። እነሱ ቁጭ ብለው ስልክ የምታወሩት አይ አይደለም። እነሱ አይደረግም እንዴ? ጽጌ እንዴ ምን ሆነሽ ነው? አቶ በላይ ንቀሽ ለአንቺ ማውራት አለ እኛ የእሱን መልዕክት ይዘን መምጣት አንችልም። ልክ ነው። እሱ ብቃት የለውም። እሱ አይ እንደሱ ማለት አይደለም። እንደሱ ማለት እኮ አይደለም። እና እሱ በጣም በጣም አክብሮሽ ነው ማለት ነው። እኛን የላከው እኛም ከዚህ በፊት የነበረውን ስህተቶች መተን ያፈርንበት ሽምግልና ተመልሰን አንሄድም ማለት እንችል ነበረ። ግን የእናንተን ጓደኝነት የእናንተን ፍቅር ስለምናውቀው መልካም እንዲሆን ስለምንፈልግ ሁሉን ነገር እኮ ታውቁታላችሁ። ሁሉን ነገር እናውቀዋለን። እኛ ሞክረን ነገር ታውቃለህ። ዳኒ ይታወቃል። በጥባጭ ነው፣ ረባሽ ነው። በጣም ብዙ ነገሮችን አበላሽቶ ሊሆን ይችላል። ግን ለዳኒ እድል መስጠት አለብኝ ጽጌ። ለዳኒ እኮ አይሆንልሽም። ይሄ እርቅ እኮ መሳካቱ አይቀርም። ግን አንቺ ለትዝብት ነው የምትቀረው። አንቺን ነው ግን በላይ መጥተው አይደለም ስልክ ላወራ እኮ ነው። ከእሱ ጋር ማውራት አትችይም። ከእሱ ጋር ለማውራት ረጅም ጊዜ ፈጀባችሁ። ከዚህ በፊት እኛ ሞከርን፣ አቅርባችሁ ያለ ሰው ሞከርን ምናምን። አሁን ለሚያይ ሰው ራሱ እኛ መጣላታችሁን ፈልገን ዝም ያለን ነው የሚመስለው። እኛ በጣም ብዙ ሞክረን እንደ ጓደኛ ማድረግ ያለብንን ነገር አድርገናል። ወይ በእድሜ ትልልቆች ስላልሆነ ሊሆን ይችላል ያልሰማችሁ ገባል። እሱ ደግሞ ዛሬ ላይ ትልቅ ሰው ልኳል። በቃ ከምንም በላይ አባቶች ይገባል። በእርግጠኛ ጥፋቱ ስላመነ ነው እና ደግሞ የቀለል ነገሮችን ቀለል ላለማድረግ ይመስለኛል ትልቅ ሰው ይላል። ምንም አይነት ከኛ ጋር ማውራት ጥፋቱን እሱም ያምናል። እንዲህ ነው ብለሽ ላይ ለሚቀጡት ላስማማለሁ። እኔ አንድና አንድ አቶ በላይ በጣም አድናቂ ነኝ። አይላቭ አቶ በላይ በጣም በሽምግልናው ጉዳይ ላይ በጣም የነፈርኩበትና የሳቁበት ጉዳይ ስለነበር ነው። ያኔ ጽጌ ቤተሰብ ቤት ሄደው የሰሩት ቪዲዮ በጣም ነበር ያሳቀኝ። ከዛ በኋላ ደግሞ ባለሀብቱ ቢሮ ሄደው በጣም አስቀውኝ ነበርና ይሄ ሽምግልና ይሳካላል። አንቺ ግለጽ እሱ ነገር እንገስጸዋለን። እሺ ብዙ ነገር ነው የተደረኩት ጋሼ። ከዚህ በፊትም ፍቅረኛ ይዞ ነበረ ታውቃላችሁ፣ ብዙ ነገር ታውቃላችሁ። ከዛ እሱ እንደሞትቶ ወደ እኔ መጣ፣ ተቀበልኩት። ድጋሚ ሌላ ያዘ። ከዛ ድጋሚ ደግሞ መቀበል አልችልም። እንዴ እየመጣ እየሄደ እኔ ምንድን ነኝ? ሰው አይደለሁም እንዴ? እንዴት አልከበርም? ያንን ነው ሁልጊዜ ባለሀብቱን ይዘሻል። ያ ደግሞ እዛ ጉራጌ ሀገር ሄደሽ ይዘሻል። እንደገና ደግሞ የእንትናን የማን ነበር ደግሞ የዳኒ ፍቅረኛውን የመጣችውን የእሷን ወንድም ይዘሻል። አረ በስመ አብ ዱባይ ይዘሻል። ጽጌ ልክ ነሽ። አሁን አንቺን ነገር እኛም የምናውቀው ነው። በመሀል እኮ አንቺን ጋር ስህተቶች ነበሩ። እውነቱ ነገር እኔ የሄድኩበት ስህተት አልነበረም። ልክ ነው። እኔ የሄድኩበት እዚህ ይሻል። ስለዚህ እስከ መባረር ከቢሮ እስከ መባረር ቢሮ ስህተቶቻችሁን አንቺን ወደ መልካም ነገር ቀይረ ነው አምጥተ ነው አስተካክለን ነገሮችን የድሮ ፍቅራችሁ እኛ የምንወደውን ፍቅራችሁ እኛ ልጆቻችን ሲያድጉ ልክ የእናንተን አርአያ እንዲከተሉ ጎበዝ ሰራተኞች፣ ለአካባቢ ተምሳሌት የምትሆኑ ናችሁ፣ ሰራተኞች ናችሁ። በሄዳችሁበት ሁሉ ተቀባይነት ያላችሁ ልጆች ናቸው። ግን ደግሞ አሁን ማውራት እችላለሁ። በቃ እናንተ ስለመጣችሁ እናንተን አክብሬ ላውራው፣ እንነጋገር። ተነጋግረን ነገሮች መፍትሄ የሚኖራቸው ከሆነ ችግር የለውም። ምንድን ነው ልታናገር የምትችለው? እናንተ ጨርሰነዋል። ስለዚህ
ይሄ ነገር መቀጠል አይችልም ነው። ገባሽ አይደለ? አሁን ዞሮ ዞሮ ያለ ዳኒ ስለማይሆንልሽ ይሄ ነገር መፍትሄ የማይኖራችሁ ከሆነ እናንተንም ማመላለስ መድከም ነው እና ቢቀር መፍትሄ የማይኖራቸው ከሆነ ማለት የእነሱ የመጡትን ነገር ማፋረስ ነው። ለመፍትሄ ቁጭላችሁ አሁን ለመፍትሄ ላይሆን የሚችላል ከሆነማ እስከዛሬ አፍራሽ ነው ይሆናል። ላይሆን እያስቸጋሪ ከሆነ አፍራሽ ነው። መፍትሄ እንፈልጋለን። አንዱ ሲያጠፋ አንዱ ይችላል፣ አንዱ ሲያጠፋ አንዱ ይችላል። ብዙ እናውቀዋለን። እናንተ ስናሳድገኛል ብዙ ነገር አይተናል። አሁን በቅርብ እንኳን ለሽምግልና ምትል ብዙ ነገሮችን አይተናል። ስለዚህ መቻቻልም መኖር ይቻላል። ልክ ነው። ስለዚህ ነገሮችን ወደ መፍትሄ እንድትሄዱ እንጂ ሌላ ነገር እንድታወሩ አይደለም። አይመስላችሁ? የእስከዛሬው ሊሆንም ላይሆንም ይችላል ተብሎ በእኛ ተሞከረ፣ አልሆነም። አሁን ግን ሊሆንም ላይሆንም ይችላል አይደለም። መፍትሄ ቁጭላችሁ አሁን ሊሆንም ላይሆንም ይችላል አይደለም። ነገሩ ከነገ ወዲያ ተንደኑ እናናገርሻለን። ከዛ ከሱ ጋርም ደግሞ አሁን መተማመን እና ያለውን ነገር በፒስ መፍታት ነው እንጂ ነገርና አክሮ አግኖ መቀበል ያለበትን ነገር በሙሉ ይቀበለው። ለምን ሴት ልጅ ነሽ? መቀጣት ያለበት ሀገር ናት፣ እናት ናት። እኛ አንቺን አክብረን የመጣነው ሌላ ሰው ቢሆን አልመጣም። እውነት ነው። ከዚህ በኋላ እሷ ማትጎዳበትን ነገር ምንድን ነው የምንፈጥረው? ከዚህ በኋላ እሱ እያጠፋ እሷ ይቅርታ ከዚህ በኋላ ምንም አይነት ጉዳት እንዳይደርስበት ያጠፋውም ጥፋት ካለ ከይቅርታ ጋር ቃል እንዲገባ ይሄንንማ እንድናስተካክል መሆን መቻል አለበት። በደፈናው ሽፍንፍና አድርጎ እንዲያልፍ አንፈልግም። ለምን ቅድም እንደገለጸችው ማለት ነው ቀርቦ ለመነጋገርም ፈቃደኛ አልነበርኩም። እናንተ ስለመጣችሁ አሁን ቀርቤ አነጋግረዋለሁ። አይ ከዚህ በፊትም ሽምግልና እናንተ መታችኋል፣ ቤተሰብ ድረስ ተሄዷል ምናምን እና ያ ሁሉ ነገር መቀጣይነት ያልኖረው ስህተት ስለሚበዛ ነው። አሁንም ደግሞ እናንተም ሽምግልና መታችሁ። አዎ ዳኒ አስቸጋሪ ነው። ዳኒን አቶ በላይ ቢችሉ መክሮ አይደለም ገርፈው ማስተካከል ያለበትን ነገር እንዲያስተካክል ማድረግ አለበት አቶ በላይ። አለበለዚያ ዳኒ እንዲህ ወጣ ገባ እያለ እያስቸገረ እነዚህ ልጆች እንዲህ ጭንቅላታቸውን ይትር ሊያደርጋቸው ነው። ስለዚህ እሱ ነው ክላችሁ መጣችሁ ነገር ከነገ ወዲያ እሱ የሚያጠፋ ከሆነ ለእናንተም ልክ አይደለም። ለእኛ ያሳፍራል። ስለዚህ ያንን ነገር እውነት አድርጎት ነው ወይ ተሰምቶት ነው ወይ የሚለውን ነገር እናንተ ብታዩ ደስ ይለኛል። በእኔ በኩል ብቻ ሳይሆን በእሱ ጋር ያለውን ነገር ቢታይ ደስ ይለኛል። ካልሆነ አይሆንም። ተፈጥሯል። እናንተ ታውቃላችሁ፣ ሁላችሁም ደግሞ ውስጡን ታውቁታላችሁና እኔ እንግዲህ አላውቅም። እንግዲህ እስቲ የጊዜ ጉዳይ ነው። ሁሉን ነገር በጊዜው እናየዋለን። አቶ ላይ መጥተው የማይሳካ ነገር የለም። ወደ እነ ጽጌና ዳኒ ተመልሰናል። በእርግጠኝነት ነገሩ ይሳካል። ምክንያቱም ከዚህ በፊት ከቁጥር ከስር በስር መዘርዘልኩኝ። እንግዲህ የአቶ በላይን ጉዳይ ዘጋቢ እያደረኩ አመጣለሁ። በጣም ቻናል ቢከፈትላቸው ራሱ በጣም ደስ ይለኛል። አስታራቂ ናቸው፣ ሽማግሌ ናቸው እና በጣም ብዙ ችግሮችን አሳልፌያለሁ እንደ ሴት ማለት ነው። እና ይሄንን ነገር እናንተና ባለማክበር አይደለም፣ ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ግን እኔ ላይ የተፈጠረው ነገር ደግሞ እንደ ቀላል የሚታይ አይደለም። አይዞሽ አልፏል። አይዞሽ እንደ ይስተካከላል። አይዞሽ እናስተካክለዋለን። አሁን ያልሻቸው ነገሮች በሙሉ እኛም እንጋራሻለን። ልጃችን ነሽ። አንቺ እንደዚህ ያዝነሽ ማየትም አንፈልግም። ለዚህ ነው። እሺ ከዚህ በኋላ ሌላ አይነት ችግር ውስጥ እንድትገቢ አንፈልግም። አሁንም የምር የከልቧ ነው ያለቀሰችው። እውነት ለመናገር የጽጌን ኢንተርቪው ያላያችሁ ያሳለፈችው ውጣ ውረድና ያሳለፈችው ህይወት በጣም የሚገርም ነው እና ብትቀጥም እንደፈለገሽ ብትሆንም ይገባታል ነው ብለው ነው ጽጌ። እውነት ለመናገር ማለት ነው። ለምን ያሳለፈችው ህይወት እንዲህ በቀላሉ አይተን የምናልፈው አይነት አይደለም። በጣም ያሳዝናል። ተገናኝተን እናወራለን። የሚሆን ከሆነ ይቀጥላል። ቅድም እኮ እሷ ልጅ ብለዋለች። እኔን የሚያሳፍር ነገር እሳቸውን የሚያሳፍር ነገር እንዲፈጠር አንፈልግም። ዳግመኛ ስህተት እንዲፈጠር አንፈልግም። አንቺ ብቻ ሰጥቶኛ እኛም አንፈልግም። ምክንያቱም እኛ ቤታችን ነው፣ በየጊዜው ነው አብረን የምንወርሰው። ልጃችን ነሽ። እኛ ቅድሚያ ለአንቺ ነው የምንሰጠው እና አይዞሽ ትጌረዳ አይዞሽ ጀግና አቶ በላይ በጣም ጀግና አቶ በላይ ይገባውታል። በጣም አሪፍ ነበረ።
ከዚህ በኋላ እንመለስበታለን። አናቆም። የአቶ በላይን ጉዳይ ከመጀመሪያው ጀምረን ሳንፈታው ወደኋላ አነፈገፍግም። ወዳችኋለሁ። ባይ